ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ ከሰሞኑ ሚዲያዎችም በጣም በርካታ ሚዲያዎች አጀንዳ ያደረጉት መሰረታዊ ጉዳይ አለ። እኛም ዛሬ የምናየው እሱን ጉዳይ እየተመለከተ ነው። ምንድነው ይህ ጉዳይ? የአብይ አህመድ ጀነራሎችን በተመለከተ ነው። በተለይ አለምሸት ጀነራል አለምሸት ደግፌ ንግግር ተከትሎ እንግዲህ በርካታ ሚዲያዎች ሰፋ ያለ ዝርዝር መረጃ እያስቀመጡ የሚገኝበት ሁኔታ አለ። እኛ ከዛ ይልቅ የኢትዮጵያ መከላከያ ሰራዊት ከፍተኛ ጀነራሎች በተለያየ መድረክ እና ሚዲያዎች የሚያደርጓቸውን ወታደራዊ ፉከራዎች የተመለከተ ሀሳብ እንሰጣለን። ፉከራው ከየት የመጣ ነው? ፉከራው የሚያመለክተው ምን ነው? ፉከራው ጀብደኝነቱ ከየት መጣ? ጀብደኝነቱ ሊደብቅ የፈለገው ነገር ምንድነው የሚለው መሰረታዊ ነጥቦችን በማንሳት ለማየት እንሞክራለን ማለት ነው። እንግዲህ እንደዚህ አይነት ነገሮች በነገራችን ላይ ስነልቦናዊ ርቀትም ጭምር ስላላቸው መፈተሽና መታየት መቻል አለበት። በወታደራዊ ቋንቋ እንዴት ይታያሉ? ሱሪውን ነው የምናስፈታው፣ ቀበቶን እናስፈታለን ብለው የፎከሩት እነ ብርሃኑ ጁላ 3 ዓመት ሙሉ ጦርነት ውስጥ ተዘፍቀው እንደቆዩ የሚታወቅ ነገር ነው። በተለይ ባለፉት 3 ዓመታት የአማራ ክልል ጦርነት ከተጀመረ በኋላ ያለው ሁኔታ እጅግ በጣም የሚያስገርምና የሚያሳዝን እንዲሁም ደግሞ በጣም በርካታ ስድቦች ከአንድ ሀገሪቱ አለኝ ከምትላቸው ጀነራሎች አንደበት የማይጠበቁ በጣም በርካታ የፕሮፓጋንዳ ቃላትን ጭምር ሲጠቀሙ ህዝብን ከህዝብ የሚነጣጥል ነገር ሲጠቀሙ እንዲሁም ደግሞ በትዕዛዞቻቸው የተለያዩ ህዝባዊ ተቋማትን ጭምር ሲወድሙ በተሸነፉባቸው ቦታዎች ላይ የአጸፋ እርምጃዎችን በንጹሃን ላይ ሲወስዱ የሚታወቁ ጀነራሎች ናቸው እነዚህ ጀነራሎች እና ያንንም አድርገው ማሸነፍ ባለመቻላቸው በየጊዜው ግን ይፎክራሉ። ደግሞ ሁለት አይነት ገጽም አላቸው በነገራችን ላይ እነዚህ ጀነራሎች የአብይ አህመድ ጀነራሎች የኦዲፒ ጀነራሎች አሉ። ለምሳሌ ማለት በማንነት ኦሮሞ የሆኑ የብልጽግና መንግስት አይንና ጆሮ የሆኑ አሉ። እንደነ ሹማ አብደታ፣ እንደነ ብርሃኑ በቀለ፣ እንደነ ማነው ስሙ ይሄ ተሾመ ገመቹ ወስተርፋ ያሉ ብርሃኑ ጁላን ጨምሮ ማለት ነው። እና አበባው ደሳለኝ ይበልጥ የአብይ ገረድ ለመሆን የተዘጋጀው ጀነራል ነው እሱ። ከሱ ውጭ ያሉ ደግሞ እንዳለመሸት ደግፍ ያሉና ሌሎችም በርከት ያሉ እነ መሐመድ ተሰማም ጭምር መሬት ላይ ያለውን እውነታ በመረዳት ቢያንስ በነዛኞቹ ልክ ሳይሆን መቼም ከብልጽግና ጋር እጅና ጓንት ሆነው በትክክል ብልጽግና ያውግዙልኛል ብሎ የሚጠብቅ ሰው አለ ብዬ አላስብም። ለምሳሌ አለምሸት ደግፌ ሰሞንኛው ንግግር በትክክል መሬት ላይ ያለውን እውነታ ያንጸባረቀ እየተደረገ ያለው በሀገሪቱ ላይ እየተከናወነ ያለው ጦርነት በፖለቲካዊ ሂደት መፈታት ያለበት እንጂ በዚህ መንገድ አሸናፊ ሆነው መውጣት እንደማይችሉ የሀገርን ኢኮኖሚ ምን ያህል እየበላ እንደሆነ ለማመለከት የጣሩበት ሁኔታ አለ። እነ ተሾመ ገመቹና እነ ብርሃኑ በቀለ ወይም ደግሞ እነ ብርሃኑ ጁላ እነ ይልማ መርዳሳ ግን ይሄንን ፈጽሞ ማመን አይፈልጉም። የሀገሪቱ ኢኮኖሚ ከፈለገ ገደል ይግባ። ልክ ጠቅላይ ሚኒስትር አብይ አህመድ እንዳሉት ማለት 10 ቢሊዮን ብር ቢሆን አንስቼ አዙሬ ወደ መከላከያ በጀት አዙሬ የሀገሪቱን ሉዓላዊነት ማስጠበቅ እጥራለሁ የሚል የጦርነት አባዜ የተጠናወታቸው አካላት ናቸው እነዚህ አካላት ማለት ይቻላል። እንግዲህ በአጠቃላይ ግን ጠቅለላ ግን የመከላከያ ሰራዊት አባላቱ ወይም ከፍተኛ ጀነራሎቹ በተለያዩ መድረኮችና ሚዲያዎች የሚያደርጓቸው ወታደራዊ ፉከራዎች በተለይም በሀገሪቱ ካለው ተጨባጭ የወታደራዊ የፖለቲካዊና ኢኮኖሚያዊ ቀውስ አንጻር ሲመዘኑ እንግዲህ አሸናፊነትን ሳይሆን የስትራቴጂካዊ ውድቀት ወይም ደግሞ የውስጥ ስጋትንና የስነልቦና ሽንፈትን ማሳያዎች ናቸው ቢባል ስህተት ይሆናል ብለን ማሰብ አንችልም። ምክንያቱም በርካታ መገለጫዎች አሉት በነገራችን ላይ ይህን ለማንጸል ለምሳሌ የፉከራዎቹ ስነልቦናዊ ውድቀት ወይም ደግሞ የሽንፈት መሸፈኛ ጋሻቸው እንዲህ አይነት ነገሮችን ወጥቶ በመደስኮር መሆኑን መጠራጠር አይቻልም። በወታደራዊ ስነልቦና ለምሳሌ በዚህ ሳይንስ ውስጥ አንድ የጦር ኃይል በመሬት ላይ ፍጹም የበላይነትና አስተማማኝነት ካለው ኃይሉን በጩኸትና በቃላት ፉከራ ለማረጋገጥ አይጥርም። እንደውም ምክንያቱም ቦታ ይዟል፣ መሬት ይዟል፣ አሸንፏል፣ ተሸናፊው ተደበደብኩ እያለ ይጮሃል እንጂ እነሱ በዛ መንገድ ሊናገሩ አይችሉም። እውነተኛ አሸናፊ በተግባር በቁጥጥር ወይም ደግሞ በሀገር ሰላም ይገለጻል። በተቃራኒው የአብይ አህመድ ጀነራሎች ደግሞ የሚያሳዩት የተጋነነ ፉከራና በርካታ አሉታዊ የስነልቦና ውድቀቶችን የሚያመላክቱ ናቸው። ይፎክራሉ ግን ደግሞ ፈጽሞ የለም። በትግራይ ጦርነት ጊዜም ይሄ በተደጋጋሚ የታየ ነው እኮ ምርኮኛ በሚታይበት ሰዓት ላይ የታላቁ የኃይሌ
ገብረስላሴ የሚያዘጋጀው የታላቁ ሩጫ ሰዎችን በፎቶሾፕ አቀናብረው ነው የሚል መልስ የሰጡ ናቸው እነ ባጫ። እንግዲህ ይሄ ከምን ይመጣል ስንል አንደኛ የበታችነትን ስጋት መሸፈኛ ነው። የበታችነት ስሜት ያለባቸው አካላት አሉ፣ ጀነራልም ሆነው ማለት ነው። እነ ብርሃኑ ጁላ በዚህ የማይታሙ ናቸው። በዛ ላይ በምርኮ የመጡ ከምርኮ የተራረፉ ጀነራሎች ናቸው። እንግዲህ እነዚህ ጀነራሎች እንግዲህ ጠላትን በአጭር ጊዜ እናጠፋለን እያሉ የሚፎክሩት መሬት ላይ ያለውን የውጊያ ከቁጥጥራቸው ውጪ የሆነ መሄዱንና የራሳቸውን ስልታዊ ድክመት ለመሸፈን የሚጠቀሙበት የመከላከያ ስልት ነው። ለዚህ ማሳያው ደግሞ የአማራ ክልልን ጦርነት በተመለከተ በ3 ሳምንት ውስጥ ለማጠናቀቅ ገብተው 3 ዓመትን ያስቆጠሩበትና ከዋና ከተሞች ውጪ የሆኑ ቦታዎችን መቆጣጠር የተሳናባቸው ሁኔታ ስላለ ማለት ነው። እንግዲህ የሰራዊት መፍረክረክ መደበቂያም ጭምር ነው። ማለቂያ በሌላቸው እንግዲህ ውስጥ ወይም የእርስ በርስ ጦርነቶች ሳቢያ በተለይም በአማራና በኦሮሚያ ክልል ያለው ሁኔታ ይታወቃል። አሁን ደግሞ አፋር ክልልም ተጨምሯል። የጋምቤላና ጉምዝና ቤንሻንጉል አካባቢም እንደዚሁ በከፍተኛ ነውጥ ውስጥ የሚገኝበት ሁኔታ አለ። እንግዲህ የሰራዊቱ የውጊያ ሞራል በከፍተኛ ደረጃ መውረዱ የማያጠራጥር ነው። የጀነራሎቹ ፉከራም ይህን የወረደ ሞራል በሰው ሰራሽ መንገድ ለመገንባት የሚደረግ የደካማ መሪዎች ሙከራ ነው ብለን ልናነሳው እንችላለን። ምክንያቱም የደካማ መሪዎች ሙከራ ነው ልንን የምንገደደው እንግዲህ የአንዳንዱ የመከላከያ ሰራዊት አባል ስማርት ፎን ያለው ሀገሪቱ ላይ እየተከናወነ ያለውን ነገር በስነ ስርዓት ማረጋገጥ የሚችል ነው እና በተግባር የሚያዩትን ነገር በፕሮፓጋንዳ ለመሸፈን ወይም ደግሞ ስነ ልቦናቸው ለመገንባት መጣር ፈጽሞ አሸናፊነትን አያላብስም። ሌላኛው የፎከራቸው ምንጭ ለምሳሌ የወታደራዊ መሬቱ እውነታና የጀነራሎቹ ውሸት የሚገለጠው እንግዲህ የጀነራሎቹ የድልና የፉከራ ሁኔታ ከሀገሪቱ ተጨባጭ ወታደራዊና ማህበራዊ እውነታ ጋር ፍጹም የሚጣረስና የመሸፋፈናቸው ማረጋገጫ አድርገን ልንወስደው እንችላለን። ለምሳሌ አሉታዊ ወታደራዊ የመሬት እውነታዎች ለማየት ስንሞክር ለምሳሌ በሀገሪቱ ላይ የደህንነት መደፍረሱ በከፍተኛ ሁኔታ ጨምሯል። ቁጥጥር የላቸውም ማለት ይቻላል። በየከተማው የሚፈጸሙ ነገሮች ነገሮች ስንል ግድያዎች አሉ፣ የሀብት ዘረፋ አለ ወዘተርፈ። አንድ ሉዓላዊ ሀገር በዚህ ደረጃ ሊበሳቆል አይችልም። አንደኛ የውስጥ ጉዳይ አለ፣ ሁለተኛ ሉዓላዊነቷ በዚህ ደረጃ የተደፈረች ሀገርን እየመሩ እንዲህ አይነት ፉከራዎችን ማቅረባቸው ለዚህ ለጀነራሎቹ የውርደት ማሳያ ነው ማለት ነው። ጀነራሎቹ ዘመናዊ ትጥቅና ድሮን አለን እያሉ ቢፎክሩም እንግዲህ በተግባር ግን ከዋና ከተማ ከአዲስ አበባ ወጣ ባሉ ቦታዎች ምንም አይነት ቁጥጥር የላቸውም። በዛሬው ዕለት እንኳን እኛ ይሄንን ፕሮግራም በምናቀርብበት ሰዓት ላይ ከዚህ ከአዲስ አበባ በቅርብ ርቀት የምትገኝ ባኮ የምትሰኝ አካባቢ በሸኔ ቁጥጥር ስር ያለች እቺ ከተማ አንደኛ ለአዲስ አበባ ቅርብ ነች፣ ሁለተኛ በአማራ ክልልና በኦሮሚያ ክልል አዋሳኝ ላይ ያለው በተለይ ደግሞ ወደ ወለጋ ምስራቅም ምዕራብ ወለጋ አካባቢ ለመንቀሳቀስ በቃ ስትራቴጂክ ቦታ የምትባል ቦታ ነች። ልክ በአማራ ክልል እንደሚገኘው እንደ ጋሸና አድርገን መስራት እንችላለን። ይቺ ቦታ እንግዲህ ከአዲስ አበባ በቅርብ ርቀት ላይ የምትገኝ ነች እና ይሄን እንኳን ማስጠበቅ አልቻለም። እንግዲህ በዋና ዋና መንገዶች ላይ ጉዞ ማድረግ አይቻልም። እገታና ዝርፊያ የሀገሪቱ መገለጫ ሆኗል። እንግዲህ ትልቅ ሰራዊት አለኝ የሚል ጀነራል ዋና መንገዶችን እና የዜጎችን ደህንነት ማስከበር አለመቻሉ እንግዲህ ትልቅ ወታደራዊ ክሽፈትና ሽንፈት ነው። በዛ ላይ በውስጣቸው ያለው የኮራፕሽን መጠን ወደር የለውም። እያንዳንዱ ጀነራል የሚገነባው ህንፃ ገንዘብ የሚዘርፍበት መንገድ፣ የሚያሸሽበት መንገድ እንግዲህ በዱባይ እና በሌሎች የዓለም ሀገራት ከተሞች ላይ ከፍተኛ ሀብት ያከማቹት የዚህ ሀገር ጀነራሎች መሆናቸውን በተደጋጋሚ በተለያዩ ምንጮች የተረጋገጠ ጉዳይ ነው። እንግዲህ ማለቂያ የሌላቸውን የጦርነት አዙሪቶችን እንግዲህ በጥቂት ቀናት ውስጥ እናጠናቅቃለን የተባሉ ጦርነቶች ዓመታትን አስቆጥረው እንግዲህ ፋኖ እና ሌሎች ታጣቂዎችን ሙሉ በሙሉ መደምሰስ አለመቻላቸው ብቻ ሳይሆን አጠቃላይ ህዝቡንም ጭምር ገዝተውባቸው እንግዲህ በባዶ ሜዳ የቀሩበት ሁኔታ አለ። እንግዲህ ሰራዊቱ በረጅም ጊዜ ጦርነት እየደማና እየተዳከመ መሆኑ ለዚህ ማሳያ ነው ማለት ነው። ደጋግሞ እነሱ ለሚፎክሩት ነገር ማለት ነው። የጦርነቱ መርዝም ደግሞ እንግዲህ ለመደበኛ የሰራዊት ሽንፈት መጀመሪያ ይሆናል ማለት ነው። እንደምናየው እንግዲህ በየዕለቱ በየጊዜው የመከላከያ ሰራዊት እየተማረከ እጅ እየሰጠ መሳሪያውን ይዞ እየገባ የሚገኝበት ነባራዊ ሁኔታ ነው ያለው።
እና ይሄ የጀነራሎቹ ፉከራ ምንም እንደሆነ መረዳት ይቻላል ማለት ነው። የህዝብ አመኔታ ሙሉ በሙሉ ያጣሉ። ያንን ሲያጡ እንግዲህ ወደ ካድሬነት ተቀይረው የተለያዩ ልፈፋዎችን ያደርጋሉ ማለት ነው። በእነዚህ የተጋነኑ ፉከራዎች ምክንያት የኢትዮጵያ ህዝብ በመከላከያ አመራሩ ላይ ያለው እምነት ኦልሬዲ የት እንደደረሰ ይታወቃል። ምክንያቱም ተራ ወሬ ነው የሚያወሩት። ሜዳ ላይ ያለው ህዝብ እኮ የመከላከያ አካላትና በታጣቂዎቹ መካከል ያለው ልዩነት በደንብ ጠንቅቆ ያውቀዋል። ታጣቂዎቹ ከተማ ገብተው ምን አይነት ነገር ፈጽመው ምን አይነት መሳሪያ ተሸክመው እንደሚወጡ ይታወቃል። ጀነራሎቹ ደግሞ በሚናገሩትና መሬት ላይ ያለው ስቃይ መካከል ያለው ልዩነት በጣም ሰፊ ከመሆኑም ባሻገር እንግዲህ ህዝቡ ሰራዊቱን እንደ ሀገር ጠባቂ ሳይሆን እንደ ገዢው ፓርቲ የግል ጠባቂ አድርጎ እንዲመለከተው በከፍተኛ ሁኔታ አድርጓል። ይህንን ያደረገው ደግሞ ምንድነው? የጀነራሎቹ ፉከራም ጭምር ነው። አንዱ የጀነራሎቹ ፉከራ ጭምር ነው። ሁለተኛ ፉከራው መሬት ላይ ሲፈተሽ ባዶ መሆኑ ነው። የፉከራው አደገኛ እና አሉታዊ መዘዞችም ማለት በነገራችን ላይ እንግዲህ የጀነራሎቹ የአሸናፊነት ስነልቦና ማጣትና በፉከራ የመሸፈን አባዜ በሀገሪቱ ላይ ከፍተኛ አሉታዊ መዘዞችን ይዞ እንደሚመጣ ጥርጥር የለውም። ለምሳሌ የሰላም አማራጮች ይዘጋሉ። እንደዚህ በሚፎክሩበት ሰዓት ላይ በዛቻ ላይ እያሉ መቼም ለሰላማዊ ድርድር እጁን የሚዘረጋ ታጣቂ ኃይል ይመጣል ብሎ ማሰብ አይቻልም። ጀነራሎቹ በታዩበት ሚዲያ ወይም መድረክ ቁጥር ለሰላማዊ ድርድርና ለፖለቲካ መፍትሄዎች የሚሰጠው እድል እየጠበበ እንደሚሄድ ጥርጥር የለውም። ምክንያቱም የነሱ ፉከራ ከዛ በላይ ከሰላም በላይ ነውና ማለት ነው። ምክንያቱም እየታገሉ ያሉ አካላት በተለይ ፋኖን በተመለከተና የቲፒኤልኤፍ ወይም ቲዲኤፍ የሚባለው አካልን በተመለከተ የህልውና ትግል ነው የምናደርገው ብለዋል። ለህልውናው የሚታገል አካል በህልውናው ላይ የተዛተበት እስካለ ድረስ ለሰላም ይቀርባል ብሎ ማሰብ አይቻልም። ሌላኛው የኢኮኖሚ ውድቀት ነው። ሰሞኑን አለምሸት ደግፌ እንዳነሳው ማለት ነው እንግዲህ ለጦርነትና ለሰራዊት ግንባታ የሚወጣው ከቁጥጥር ውጭ የሆነ ወጪ ሀገሪቱን ለከፍተኛ ዋጋ ግሽበትና ድህነት ዳርጓታል። እንግዲህ ኢትዮጵያ በተደጋጋሚ ምን ያህል እንደከሰረች በተለያየ መንገድ የተገለጸበት ሁኔታ አለ። የደርግ መንግስትንና የብልጽግና መንግስትን ማነጻጽሮ አለምሸት ደግፌ ያስቀመጠው ሀሳብ አለ። እንግዲህ ይሄንን መሰረት አድርገ ምን ያህል ሀገሪቱ በኢኮኖሚ ልትጎሳቆልና ልትጎዳ እንደምትችል፣ ዜጎች በድህነት አረንቋ ውስጥ እንዴት ሊዘፈቁ እንደሚችሉ መረዳት ይቻላል ማለት ነው። ጀነራሎቹ እንግዲህ ስለ ጦር መሳሪያ ሲፎክሩ፣ የሀገሪቱ ህዝብ ግን በረሃብና በችጋር እየማቀቀ የሚገኝበት ነባራዊ ሁኔታ ነው ያለው ማለት ይቻላል። የሀገር መፍረስ ስጋትም ሌላኛው ጉዳይ ነው ከጀነራሎቹ ፉከራ ጀርባ ያለ ማለት ነው። ምክንያቱም ሰራዊቱ መደበኛ ወታደራዊ ባህሪውን አጥቶ በፖለቲካ ፉከራና በትዕቢት ሲሞላ የሀገሪቱ ሉዓላዊነትን የመጠበቅ አቅሙ እየተዳከመ ይመጣል። እያየን ያለነው በነገራችን ላይ ይህን ነው። ይህ ደግሞ ውጫዊና ውስጣዊ ጠላቶች ሀገሪቱን በቀላሉ እንዲያፈርሷት በር ይከፍታል። በነገራችን ላይ በተለይ አዲስ አበባ ህዝብ ምን እንደሚያስብ ምን እንደሚጠብቅ ጭምር ነው ግራ የሚገባው። እርግጥ ነው ያለፉትን 70 እና 80 ዓመታት ማለት ይቻላል ወይም ደግሞ ከዛ በላይ ሊሆን ይችላል በዋና ከተማዋ አካባቢ በአዲስ አበባ አካባቢ ምንም አይነት ጦርነት አልተካሄደም። ምንም አይነት የመሳሪያ ድምጽ የብሬን ወይም ደግሞ የላውንቸር ወይም ደግሞ የመድፍ ድምጽ አልተሰማም። ሚጎች በአየሯ ላይ አልበረሩም፣ አልከነፉም፣ ድሮን አልተጣለም። ስለዚህ እቺ ከተማ ከእንደዚህ አይነት ጥቃቶች ነፃ ነች ማለት ይቻላል። በቅርቡ ባህር ዳርም ሆነች መቀሌ ወይም ደግሞ ሌሎች ከተሞች የጦርነት ሶቆቃና የጦርነት ግፍ በስነ ስርዓት ያውቃሉ። የዚህ ከተማ ህዝብ ግን እንደዚህ አይነት ጥቃቶችን አያውቅም። ለዛም ይመስለኛል የማይንቀሳቀሰው። ነገ ተነጎዲ ሀገር ላዩ ላይ ስትፈርስ በገዛ ሜዳው በገዛ ከተማው የሰራዊት መራወጫ ሆኖ ሲከሰት ምን ሊያመጡ እንደሚችሉ አይዶን ነው፣ ግራ አጋቢ ነው። ምክንያቱም ጀነራሎቹ በዚህ ደረጃ እየፈከሩ እንዲሁም ደግሞ አማጺ ኃይላን ደግሞ እርስ በርስ ትብብር አድርገው ወደ ከተማ እየገፉ ከመጡ መቼም ቆርኪ አይደለም የሚወረውሩት። ሊፈጠር የሚችለው ነገር በጣም መታወቅ መቻል አለበት። ያ ሁሉ ከመሆኑ በፊት ግን ህዝቡ እንደ ማንኛውም ዓለም ላይ እንደሚካሄደው ሰላማዊ ሰልፍ ወይም ደግሞ ሌሎች የሰላማዊ ትግል ንቅናቄዎች ራሱን አዘጋጅቶ መጣት ይጠበቅበታል። ምክንያቱም የጥቂት ገዢ ቡድን አባላት ናቸው እንጂ ያሉት እዚህ ከተማ ውስጥ ገዛ ይዘለለ ምንም ነገር የለም። አንገት ተደፍቶ እስከመቼ እንደሚዘለቅ ብቻ ግራ አጋቢ ነው። በአጠቃላይ ግን የአብይ አህመድ ጀነራሎች የሚያሳዩት የኃይልና የድል ፉከራ የእውነተኛ አሸናፊነት መገለጫ ሳይሆን የታላቅ ወይም ደግሞ በከፍተኛ ሁኔታ ስልታዊና ስነልቦናዊ ሽንፈት እየደረሰባቸው መሆኑን ማሳያ ነው ብሎ ማንሳት ይቻላል። እንግዲህ ፉከራ መሬት ላይ ያለውን ውድቀት፣ የሞራል መውረድ ወይም የቁጥጥር ማጣትን እና የፖለቲካ አመራሩን መክሸፍ ለመሸፈን የሚደረግ ከንቱ የፕሮፓጋንዳ ጩኸት መሆኑ እንግዲህ ምንም ጥርጥር የለው። ምክንያቱም ይሄ ምርጫ እንኳን ከመደረጉ በፊት በአማራ ክልል የምንቆጣጠረው ቦታ ይሄን ያህል ነው ብለው ይፋ ካደረጉ በኋላ ከዛ በኋላ የደረሰባቸው ኪሳራና ውርደት የሚታወቅ ጉዳይ ነው። ኢትዮጵያ ህዝብ እያንዳንዱ ነገር ያውቃል። በተለይ አማራ ህዝብ በሜዳው የሚደረገውን ነገር ሁሉንም ጠንቅቆ ያውቃል። ያንን ህዝብ አይኑ የሚያየውን ነገር እየታወቀ አይኑን
ጨፍነው እና ሞኝ ሲሉት ትንሽ የሚከብድ ነገር ነው የሚሆነው ማለት ነው። እንግዲህ የአይነቱ አካሄድ ደግሞ ሀገሪቱን ከቀውስ ወደ ባሰ ቀውስ ከመውሰድ ባለፈ ምንም አይነት የጦር ሜዳ የበላይነትን እንደማያመጣ በተግባር እየታየ ያለበት ሁኔታ ነው ያለው ማለት ነው። ሰርክላያን ስለተከታተላችሁ እናመሰግናለን። ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ስጡ ማለት እንወዳለን።